መሄድ አለብኝ። ማን ነው? አይ ማንንም አይደለም። እነ ቢጎስ ማራኪን እያስቸገሯት ነው። የት ናቸው? ስፖርት መስሪያው ጋር። ልቀቃት። ማን ስለሆነ ነው አንተ ለኛ ትእዛዝ የምትሰጥ? አቤት አለቃ። ምንም አይነት እርምጃ እንዳትወስዱ። መስመሩን ያለፈ እኮ ነው አውቃለሁ። ነገር ግን አሁን ምንም እንዳታደርጉ እሺ? ተው በቃ። ለምን ይብራብን ዛሬ? ነይ አለቃ ኧረ እባክህ እየጠበቅን ነው። ረፈደ እኮ። ደርሻለሁ። እባክህ እየመጣሁ እደውልልሻለሁ። በቃ እኔ ደግሞ ፀሐይ ዛሬ የት ሄዳ ነው እላለሁ። ለካስ በጥርሶችሽ ይዘሻት ነው። ጅንጀና መሆኑ ነው። አይ ጥርስሽ ያምራል ማለት ነው። አመሰግናለሁ። ያው እዚህ እየጠበቅነው እንደሚሰራ። አረ ችግር ውስጥ ሳይገባ አይቀርም እንዴ? ይኸው መጡ። ልጅቷን በጣም ነው የሚያስቸግሯት። ደግሞ ከሷ ጋር ካዩት አይለቁትም። ያቺ ከአንቺ ጋር ናቸው። ተዋቸው፣ ችግር ነው የሚፈልጉት። እናንተን አይደል እንዴ እያናገርኩ ያለሁት? ንቀት ነው። ሂዳት አልሄድም። ታዲያ የፈገግታሽ ሚስጥር ምንድን ነው? አለቃ አርፍዳል። ይቅርታ አለቃ፣ የቅድሙ ችግር እየፈጠው ስለነበር ነው። ከዚህ በኋላ እንዳይደገም። እሺ ግን አለቃ፣ ለምንድን ነው እሱን እየታገስን ያለነው? ምን መሰለ፣ አንዳንድ ጊዜ ሁሉንም ነገር ከፊት ለፊት መጋፈጥ የለብንም። ማለት ሁሌም አንደኛ መሆን ከፈለግ ሁሌም ማሸነፍ አለብህ። ስለዚህ በየትኛው መንገድ ስለማሸነፍ ነው ማሰብ ያለብህ። ታዲያ ከሱ ጋር ምን ያገናኛል? ጥሩ ጥያቄ። አሁን እሱን ማሸነፍ ከፈለግ እስካሁን እንዳደረገው ከፊት ለፊት አትጋፈጠው። ይህን ስለ ሽሽ ማለት አይደለም። መሸሽ ከሽንፈት ያስመልጣል እንጂ አሸናፊ አያደርግም። ስለዚህ ከኋላ ሆነ ተጋፈጠው፣ ሳያይ አጥቃው። እሺ አሁን ገብቶኛል።
ወይኔ መጡ መሰል የደም ሊቀበሉ ነው። በሩን ቶሎ አከፍትም እንዴ? በሩን አዘጋጃችሁ? አዎ ግን አልሞላለንም። ታዲያ እሱ የኔ ጉዳይ ነው። እሺ ትንሽ ጊዜ ስጡን። 2 ቀን ብቻ። ከዛ ካላመጣችሁ ከኋላ ሆነ ተጋፈጠው። ሂዱ ነው የመጣው። ሳያየ አጥቃው። አለቃ ይቅርታ አለቃ፣ አስቸኳይ ጉዳይ ገጥሞ ነው ሳልነግርህ የመጣሁት። ስትገባ ሰው አይተዋል እንዴ? ማንም አልነበረም። ወደ እኔ ስትመጣ ከምንጊዜውም በላይ መጠንቀቅ አለብህ። እሺ ምንድነው አስቸኳይ ጉዳይ? ዱርዬውን የምናጠቃበት ጥሩ ሁኔታ አግኝቻለሁ። አሁን ብቻውን ሲሄድ አይቼዋለሁ። ይህንን ነው እኔም የምፈልገው። ሁሌም በተመሳሳይ መንገድ መሄድ የለብም። አሁን እንሂድ። አሻንቲ ያራዳድሽ ክንግቴሪ በስታይ የዱር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ያላቅመ ነው ከኔ ጋር የተጋፈጠው። ከዚህ በኋላ መንገድ ላይ ስትገባ እንዳላይ አልጨረስንም ብዬ ነበር። ከዚህ በኋላ አርፈህ ካልተቀመጥክ ይህ ገና መጀመሪያችን ነው።